በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምክረ ቅዱሳን ስለ የዋህነት። የዋሆች ብፁዓን ናቸው ምድርን ይወርሳሉና። የዋሆች እነማን ናቸው? የዋህነትና መንፈሳዊ ቅንዓትስ ምንድነው? የሚወርሱትስ ምድር ምን አይነት ነው የሚለውን መንፈሳዊ ሐሳብ ሰፋ ባለመልኩ እናያለን። ከቃሉ ጋር እንድንሆን የእግዚአብሔር ቅዱስ ፈቃድ ይሁንልን። የዋሆች እነማን ናቸው? የዋህ ሰው መንፈሱ የሰከነ ነው። የዋሁ አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ብሏቸው ነበር፣ ከእኔም ተማሩ እኔም የዋህ በልቤም ትሑት ነኝና። ማቴዎስ 11 ከቁጥር 29። ከዚህ በተጨማሪ ስለ አምላካችን እንዲህ ተብሏል፣ አይከራከርም፣ አይጮህምም፣ ድምፁን በአደባባይም የሚሰማ የለም፣ የተቀጠቀጠ ሸምበቆንም አይሰብርም፣ የሚጤስንም የጧፍ ገር አያጠፋም። ማቴዎስ 12 ከቁጥር 19 እስከ 20። አይጮህምም የምትለዋ ቃል የዋህነት ባህሪውን ታሳየናለች። በየዋህ ሰው ንግግር ውስጥ ትክክል ነኝ ባይነትና ጩኸት ፍጹም አይገኙም። ከሰዎች ጋር ሲነጋገር ድምፁን ከፍ አያደርግም፣ አይቆጣምም፣ አያመናጭቅምም። የዋህ ሰው ዝምተኛና መልካም ተፈጥሮ ያለው ነው። ምንጊዜም የሚሻው በሰዎች ዘንድ የሚያስፈቅረውን ነገር ብቻ ነው። ፍቅር አያበሳጭም። አንደኛ ቆሮንቶስ 13 ቁጥር 5። ይህ በመሆኑም የዋህ ሰው ምድርን ይወርሳል። በምድር ሳለ በእርጋታ የሰዎችን ፍቅር ይይዛል፣ ኋላም መንግሥተ ሰማያትን ይወርሳል። እዚህ ላይ ግን በረጋውና በቀዘቀዘው መንፈስ መካከል ያለውን ልዩነት መግለጽ እወዳለሁ። እንደ በግ ግልገል የቀዘቀዘው ሰው ጥልቅ ስሜት አይኖረውም፣ ሰዎችን ሊያነቃቃም አይችልም። መንፈሱ ለቁጣ የዘገየ ግን ደርሶ አይበሳጭም፣ ይልቁንም በቀላሉ በሰዎች ዘንድ መደነቅን ይፈጥራል። ሲጠይቅም በዚህ የረጋ መንፈሱ ስለሚመልስ የሰዎችን ሕሊና ያሳርፋል። የዋህ ሰው በሰዎች ዘንድ የሰከነ መንፈስ እንዲኖርም ያደርጋል። ይህ ሰው ልበ ቅን ነው። ሁሉን ሰው ደስ በማሰኘት በመልካም ግንኙነት ውስጥ አብሯቸው መኖርን ይመርጣል። ማንም ምንም ቢያደርግ አይቆጣም። አንድ ሰው በእርሱ ምክንያት ከተበሳጨ ግን ሰላም አያገኝም። ታላቁን ጻድቅ የአባ እንጦንስን ሁሉ ይባርክህ በረከትንም ያድልህ የሚለውን ቃል መመሪያም ያደርጋል። ስለሆነም ፍቅርና ሰላምን ከሁሉም ጋር ይጋራል። የዋህ ሰው እርጋታ ውጫዊ ብቻ ሳይሆን ውስጣዊም ነው። እርሱ እንደ አንዳንድ ሰዎች በውጭ ሲታዩ የረጋ መንፈስ ያላቸው መስለው የሚታዩ ውስጣቸው ግን በሽብርና በሁከት የተሞላን ሰዎች አይደለም። እንደነዚህ ያሉ ሰዎች ቁጣቸውን ለማቆም የሚሞክሩ ስለ አንድ መንፈሳዊ ወይም ሌላ ምክንያት ሊሉ ይችላሉ። አንዳንዴም የበላዮቻቸውን ለማክበር አሊያም ንዴት የሚያመጣውን መዘዝ ስለሚያውቁ ብቻ ቁጣቸውን ያመቃሉ። የዋህ ሰው ግን ፍጹም የሆነ እርጋታ አለው። ስሜቱ፣ አስተያየቱና ፍላጎቱ የሰከኑ ናቸው። የልብ ደስተኝነትንም ይመርጣል። በቀላሉ አይገነፍልም፣ ክፋትንም አይይዝም። በፊቱ ገጽታ ላይ የሚነበበው ፈገግታ ከእርሱ ጋር ለመወያየት ወይም ለመመካከር የሚሹ ሰዎችን ያቀርብለታል። ሰዎችም የተቋጠረ ግንባርንም ሆነ በቁጣ የቀሉ አይኖችን በገጽታው ላይ አይመለከቱም። በውስጡ ታዋቂ ሆኖ የረጋ መንፈስ ያለው ለማስመሰል የሚሞክረው ሰው ግን የዋህ አይደለም። ስለ እርሱ ማለት የምንችለው ቢኖር የዋህ ለመሆን ራሱን በማለማመድ ላይ ያለ መሆኑን ብቻ ነው። የዋህ ሰው ስለ ራሱ አይሟገትም፣ አይበቀልምም። ብዙ ጊዜ የሌሎችን የበላይነት በጸጋ ይቀበላል። ስለ ገዛ መብቱ ብሎ ብዙዎችን ማጣት አይፈልግም። እነዚህን መብቶች ከማስጠበቅ ይልቅ ከሰዎች ጋር ሰላም ፈጥሮ መኖር ላይ የበለጠ ትኩረት ያደርጋል። እነዚህን ሁለቱን በሚዛን ላይ ቢያስቀምጣቸው ከሰዎች ጋር በሰላም መኖሩ ያለምንም ጥርጥር ሚዛን ይደፋል። እንዲህ ያሉትን ስራዎች
የዋህ ሰው ከራሱ ሕሊና ጋር እንኳ ሳይወያይ ፈጥኖ ይፈጽማቸዋል። መጽሐፍ ቅዱስም እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ዘጸአት 14 ከቁጥር 14 ነው የሚል። ከዚህ በተጨማሪ ሐዋርያው ቅዱስ ጳውሎስ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና። ሮሜ 12 ከቁጥር 9። በዚህ መሰረት የዋሃው ሰው አይበቀልም፣ እግዚአብሔር በቀላሉ ይበቀልለት ዘንድም አይጠይቅም። እግዚአብሔር የሚከላከልለት ስለሚበቃው አንዳችም ጉዳት አይደርስበትም። በተመሳሳይ መልኩ ማንም በእርሱ ምክንያት ወይም ስለ እርሱ ብሎ እንዲጎዳ አይፈልግም። ከሰው ጋር መግባባት ለየዋህ ሰው በጣም ቀላል ነው። ከእርሱ ጋር በሚወያየው ሰው ላይ ምንም አይነት ችግር አይፈጥርም። እንዲህ ሲያደርግም ሰዎች ከእርሱ የበላይ እንዲሆኑና እንዲያተርፉ እንጂ እነርሱን መጠቀሚያ ሊያደርጋቸው አይሞክርም። ስለሆነም ያለውን ለሌሎች ሲተው ያላንዳች ሐዘንና ቅሬታ ነው። አልፎ አልፎ አንዳንድ ሰዎች የዋህ ሰው አይከብድም ይላሉ። አንተም ብትሆን ራስን እንዳልከብድ የሚገፋፋኝ ምንድነው ብለህ ትጠይቅ ይሆናል። እንዲህ የምትል ከሆነ እግዚአብሔር ካንተ ጋር ይሆናል። ስለሆነም አንተ ለሰዎች ስትል ካጣኸው የበለጠ እርሱ ላንተ ይሰጣል። መጽሐፍም የዋሆች ብፁዓን ናቸው ነው የሚለው። ከየዋህ ሰው ጋር ስትወያይ ወይም ስትነጋገር እርሱን ማንም የማይከብድና ግልጽ ሰው ሆኖ ታገኘዋለህ። አይከራከርም፣ ጣልቃም አይገባም። በክርክርና በውይይት መካከል ካንተ ይልቅ የበላይ ሆኖ መታየትን ስለማይወድ ውይይቱንም ሆነ ክርክሩን ሃይማኖቱን የሚያናጋ ነገር እስካልሆነ ድረስ የወደድከውን ያክል እንድትናገር እድሉን ይሰጣል። ውይይቱ ሃይማኖት ነክ ጉዳዮችን የሚያካትት ከሆነም ጠንካራ አስተያየቱን ቀለል ባለና ግልጽ በሆነ መንገድ የሚሞግተውን ሰው ስሜት ሳይጎዳ ይሰጣል። ምናልባት ለዚህ ሰው ምን አስተያየት አለ? እንደዚህና እንደዚያ ማለት ትክክል አይደለምን? ይለዋል። አስተያየቱን እንደዚህ በጥያቄ መልኩ ካቀረበ በኋላ ያንን ጠንካራ ትክክለኛና ተዋጣለት አስተያየቱን ራሱን እንዲገልጽ ያለ አንዳች ትዕቢትና ኩራት ይተወዋል። ስለ አጠቃላይ ጉዳዮች ከሆነ ይህኛውም ሆነ ያኛው አስተያየት ለእርሱ ምንም ለውጥ አያመጡም። የዚህን ከንቱ ዓለም ውጣ ውረድ በእርሱ ዘንድ ፋይዳ የላቸውም። ሌሎች የወደዱትን እንዲናገሩና የሚሹትንም እንዲያደርጉ ይፈቅድላቸዋል። ስለሆነም ከንስሐና ከዘላለም ሕይወት ጋር ግንኙነት በሌላቸው ጉዳዮች ላይ ከሰዎች ጋር አይወያይም፣ አይከራከርም። በእርግጥም ምድራዊና ቁሳዊ ነገሮች ለእርሱ የሚፈይዱለት ጉዳይ የለም። አንዳንድ ጊዜ በስብሰባ መካከል መኖሩ እስኪጠራጠር ድረስ ዝም ብሎ ይቀመጣል። ቀድሞውንስ እርሱን በሚመለከተው ጉዳይ ላይ እንዲናገር ካልተጠየቀ ወይም ካልተጋበዘ በስተቀር ስለምን ራሱን ይገልጣል? አንዱ ተነስቶ እንዲናገር ቢጋብዘውም ለእኔ የሌሎቹን አስተያየት በማድመጥ መጠቀም ይሻለኛል፣ አለያም ደግሞ እገሌና እገሌ ከእኔ ይልቅ ብፁዓን ናቸው ይላል። ተናገረም ከርሱ ቀደም ብለው የተናገሩትን በማወደስ ይናገርና የእኔም አስተያየት እንደ እገሌና እገሌ ነው በማለት ሐሳቡን ያጠቃልላል። በእርግጥም ይህ ሰው ጨዋ ሰው ነው። ዝም ሲል እንኳ ሰዎች ዝምታውንና እርጋታውን ይወዱለታል። ሲናገርም በአነጋገሩ ስልትና ለዛ ይማረካሉ። ምናልባት አንዳንዶች የዋሆች ዝምታ በራሳቸው ሐሳብ ከመዋጥ የሚመጣ ይሆን ብለው ጠይቃሉ። መልሱ አይደለም ነው። በራሱ ሐሳብ የተዋጠ ሰው ከማህበረሰቡ አባላት ጋር እንዴት መወያየት እንደሚችል አያውቅም። ራሱን ወዳድ ስለሆነ በዙሪያው ያሉ ሰዎች ሁሉ እነማን ቢሆኑ እርሱን ደስ አያሰኙትም። የዋህ ሰው ግን ከሌሎች ጋር የሚያደርገው ውይይት የተዋጣለት ነው። ተወያዮችን ይወዳቸዋል፣ እነርሱም ይወዱታል። ስለዚህ ዝም ቢል እንኳ በራሱ ሐሳብ በመዋጥ ሳይሆን ስለ ትሕትናና ስለ ፍቅር ነው። ሌሎች እንዲናገሩም ሆነ
እርሱ የወደዱትን እንዲመርጡ እድል ፈንታውን ይሰጣቸዋል። ሮሜ 12 ቁጥር 10። ከሌሎች አንደበት የሚወጣው ቃላት ለመጠቀም ሲል ዝም ይላል። በክርክር መካከል በሚፈጠር ጠብ ውስጥ ድርሻ የለውም። ሰላም ወዳድ ስለሆነም መናገር የሚወዱ ሁሉ ተናግረው ደስ እንዲሰኙ ያደርጋል። የዋህ ሰው ማንንም አያስጨንቅም፣ ኃይልም አይጠቀምም። ሌሎችን በመጫን ያለ ውዴታቸው ለማሳመን አይጣጣርም። የገዛ ምኞቱን ለማሳካትም ምንም አይነት የውትወታ ዘዴ አይጠቀምም። ከእርሱ ምኞት ይልቅ የሌሎችን ምኞት ይጠብቃል። ከዚህ የተነሳ ከእርሱ ጋር ኅብረት ያላቸው ሰዎች የእርሱ ባልንጀራዎች በመሆናቸው ሰላም ያገኛሉ። ከእርሱ ጋር የሚነጋገር ሁሉ እገሌ እኮ ጨዋ መንፈስ ያለው ሰው ነው፣ ከእርሱ ጋር ስወያይ ሰላም አገኛለሁ ይላል። አንተም እነዚህን ባህሪያት ገንዘብ ካደረግ የዋህነትን ይዛል ማለት ነው። የዋህ ሰው የራሱ ሐሳብ ወይም አስተያየት አሸንፎ ይወጣ ዘንድ አይሟገትም። ይህን ማለት ግን ትክክለኛ መመሪያዎችን ያፋልሳል ማለት አይደለም። በተመሳሳይ መልኩ በእርሱ እንዲረዱ ግብ አይፈጥርም። ይህ ደግሞ የዋህነትን ከጥበበኝነት ጋር አጣምሮ መያዝን ይጠይቃል። ሐዋርያው ቅዱስ ያዕቆብ ስለዚህ የሚለው ነገር አለው። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ሥራውን በጥበብ የዋህነት ያሳይ። ያዕቆብ 3 ቁጥር 18። አንዳንድ ብልጣብልጥ የሆኑ ሰዎች በቅርበትና በአድልዎ የተሞሉ አስተያየቶቻቸው ተቀባይነት እንዲያገኙ ግድ ሲሉ ይስተዋላሉ። እንዲህ ያሉ ብልጣብልጦች ግራ መጋባትና መለያየትን የሚፈጥሩ ናቸው። እንደዚህ ላሉ ሰዎች ደግሞ ሐዋርያው እንዲህ ይላል፣ እንዲህ ያለው ጥበበኝነት ከሰማይ የወረደ አይደለም፣ የዋህነት የሌለበት ጥበበኝነት ነውና። ይህ ስለሆነ ጥበብ ከየዋህነት ጋር ይዋሃድ አለ። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብስነት የሌለባት ናት። ያዕቆብ 3 ቁጥር 17። በመጨረሻም ይህ ሐዋርያ ቃሉን በሚያጠቃልለው ስለዚህ እሽባይ የዋህነትና ጥበብ የሚከተለውን አስተያየት በመስጠት ነው። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዞራል። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዞራል። ያዕቆብ 3 ቁጥር 18። በእርግጥ አንዳንድ ሰዎች ጥበብን ሲታደሉም ሆነ ራሳቸውን ጥበበኞች አድርገው ሲቆጥሩ መመልከት እንግዳ ነገር ነው። እነዚህን ሰዎች የዋህነትን ሕይወትና የመንፈስ እርጋታን ስለሚያጡ ሐሳባቸውን ለማስጠበቅ ሲሉ ቁጣን ሊያስከትሉ ይችላሉ። በእነርሱ ሐሳብ የማይስማማውን ሁሉ ስሜቱን ይጎዱበታል፣ ያንቋሽሹታል። ምናልባት ኃይልን መጠቀም የሰዎችን ዓላማ ለማሳካት እንዲረዳ ቀላሉን አቋራጩ መንገድም ሊሆን ይችላል ብለው ያስባል። ይሁን እንጂ የዋህ ሰው ይህ ሊጠቀምበት አይችልም። እግዚአብሔር ከሰማይ የሚታደለውን ጥበብ ከሰጠው ግን በእርጋታ ያለ ውካታ በጨዋነት መንፈስና በመልካም ሁኔታ ለሕዝቡ ያድላል። በማንኛውም አጋጣሚ ሕዝቡ ከተቃወሙት አይበሳጭም፣ ለቁጣም አይነሳሳም። ሰዎች ነገሮችን ለመቀበል ዝግ ያሉ ቢሆኑም እንኳ የሚፈልገውን እስኪፈጽም ድረስ በትዕግስት ይጠብቃቸዋል። የዋህ ሰው ገመድ ረዥም ነው የሚባለው ለዚህ ነው። ይህም ታጋዥ መሆኑን ያመለክታል። የዋህ ያልሆነ ግን ምንም እንኳ ሐሳቡ የሚያስከትለው ውጤት ጥፋት ቢሆንም ጉዳዩ በፍጥነት እንዲከናወንለት ይመኛል። የዋህ ሰው ግን የእርሱ አድማጭ ለሆነውና እንደ ችሎታው መጠን ከእርሱ ለመማር የሚወደው ሰው እድሉን ይሰጣል። ዛሬ ባይሳካለት ነገ ወይም ከነገ ወዲያ ይሳካለታል። ሁሉም ነገር የሚወሰነው እኛ ልንቆጣጠረው በማንችለው በጊዜ ላይ ነውና። ይቅር ባይነት የዋህ ሰው አንዱ ባህሪ ነው። አንተ ጥፋተኛ ብታደርገውም እርሱ በተመሳሳይ መልኩ ሊመልስልህ ወይም እንዲህ ያለ ጠባይ ሊያሳይህ አይችልም። ብትሰድበውም አይገስጽህም።
ልዩና ገደብ ያለው ከዚያም አልፎ ሊሄድ የሚችል የረጋ መንፈስ አለው። እንደ ፍቁረ እግዚ ዮሐንስ አባባልም መመሪያዎቹን ባለመጣስ ራሱን ይጠብቃል። ይህን ስለሚያደርግም ሰይጣን ሊጎዳው አይችልም። አንደኛ ዮሐንስ 3:9። የዋህ ሰው የበላይ በመሆን በስልጣን አይናገርም። በማንኛውም ጊዜ ስልጣኑ ከፍተኛና ሌሎችን ሊመራ የሚያስችል ቢሆንም ያ ለእርሱ ትዝ አይለው፣ ይረሳዋል። የበታቹን የሚመራው ከእርሱ እንደ አንዱ ሆኖ ነው። እነዚህ ሰራተኞችም እንዲህ ያለው አለቃቸው የልብ ወዳጃቸው እንደሆነ ይታወቃቸዋል። እንደ ታላቅ ወንድማቸው ሆኖ ያላንዳች ጋጠ ወጥነት እንደሚያስተላልፍላቸው ይሰማቸዋል። ስለሆነም ትእዛዛቱን ሁሉ ያለ ግዴታ በውዴታና በፍቅር ይቀበላሉ። የዋህ ሰው ስለ እርሱ ሰዎች ይከላከሉለታል እንጂ እርሱ አይከላከልም። ሰዎች ቢያጠቁትም እንኳ እነዚህ የሚከላከሉለት ሰዎች ከዚህ መልካም ሰው በስተቀር ሌላ የምታጠቁት ሰው የላችሁም እንዴ? በማለት ቀውምለታል። የአጥቂው ሕሊና የጎደለው እርምጃ ጭፍን እርምጃ ግን በመጥፎ ሰው ላይ እንደተወሰደ አድርጎ ስለሚያሳየው ቁጣው ፈጥኖ ሊበርድለት አይችልም። ከጥቂት ጊዜ በኋላ ግን ያላንዳች ጥርጥር የገዛ ሕሊናው ራሱን ሊከላከል በማይችል ሰው ላይ መነሳሳቱን በማሳወቅ ይወቅሰዋል። የዋህ ሰው የእግዚአብሔርን ትእዛዛት የሚፈጽም ሰው ነው። እኔ ግን እላችኋለሁ ክፉውንም ሁሉ አትቃወሙ። ማቴዎስ 5:39። ከዚህ የዋህ ሰው ጋር የሚኖሩ ሰዎች ግን ይህ ሰው ሲጠቃ የደረሰበትን ጉዳት ሰላሙን ባለማጣት በትዕግስትና በእርጋታ መቀበሉን ሲመለከቱ ይናደዱበትም ይሆናል። እርሱ ግን የከበረ መከራ ቢደርስበትም እንኳ ያለምንም ማጉረምረምና ስሞታ ሁሉን በትዕግስት በመቀበል ለእግዚአብሔር አሳልፎ ይሰጣል። የዋህ ሰው ታማኝ እንጂ ግድ የለሽ አይደለም። ማንም ሰው በጥፋት ቦታ ላይ እንዲገኝ ቢጋብዘውም ባለመስማማት ይቅርታ ይጠይቃል። የቀረበለትን ጥያቄ ያለምንም ተግሳጽ በእርጋታ እንደማይቀበለው ይገልጻል። ሌሎች ሰዎች ተደናቅፎ ሊወድቅ ወደሚችልበት የኃጢአት ስፍራ እንሂድ ሲሉት እንደኔ ያለው ደካማ ሰው እንዲህ ያለው ቦታ ቢሄድ የበለጠ ይደክማል፣ አብሬያችሁ ልሄድ ባለመቻሌ ይቅርታ አድርጉልኝ ይላቸዋል። በዚህ አይነት መልኩ የማንንም ስሜት ሳይጎዳ ቅን ሐሳቡን ይገልጽላቸዋል። ልቡ የተሰበረ የዋህ ሰው ማንኛውንም ነገር በበጎ ሕሊና ይቀበላል። ከፊት ለፊቱ ሁሉ ለንጹሖች ንጹሕ ነው ቲቶ 1:15 የሚለውን ቃል ያስቀድማል። ሌሎች ሊጎዳው ይችላል ወይም መናቁን ያመለክታል ብለው በእርሱ ላይ የሚሰነዝሯቸውን ቃላት በሙሉ በቅን እምነት ያለ ምሬት ይቀበላቸዋል። የዋህነትና መንፈሳዊ ቅንዓት። እዚህ ላይ የዋህነትን በተመለከተ የሚቀርብ አንድ አብይ ጥያቄ አለ። ይህ ጥያቄ የቤተ ቅንዓት በልታኛለችና መዝሙር 68:9 የሚለውን የመዝሙራት ቃል የዋህ የሆነው ሰው ሊፈጽመው አይገባም ይሆንን? በዚህስ ምክንያት የክፋት ጥርጊያ ከሚያመቻቹ ከመናፍቃን ጋር አንድነት ፈጥሮ እምነትን ማድማት አለበትን የሚል ነው። መልሱ እንዲህ ነው። የዋህ ሰው በማንም ሲያፌዝና ማንንም ሳይሰድብ ፍጹም በሆነ ትሕትና ከመናፍቃን ጋር ከተቃዋሚዎች ጋር ፊት ለፊት ተገናኝቶ በመንፈሳዊ ቅንዓት እምነቱን ማስከበር ይችላል። ዓላማውን ሳይስትም ይናገራል። ዓይነ ስውሩ ቅዱስ ዲድሞስ እዚህ ላይ እንዳስታውሰው እገደዳለሁ። ይህ ሰው ከፈላስፎችና ከመናፍቃን ጋር ብዙ ጊዜ ይከራከር ነበር። መከራከሩ ግን ለማሳመን እንጂ ድል ለማድረግ አልነበረም። በእርሱ ምክንያትነት ብዙዎች ፈላስፎች ክርስትናን ሲቀበሉ፣ ብዙ መናፍቃንም ጥርጣሬያቸውን ትተው ተመልሰዋል። ታዲያ ያሳመናቸው የነበረው ያላንዳች ጸያፍ ቃል፣ ያላንዲት ማንጓጠጥና ያለምንም የስድብ ናዳ ነበር። እርሱ የሃይማኖት ጠላት የሆኑ ሃይማኖትን እስኪጠሉ ድረስ የሚሳደብ አልነበረም። ስለሆነም ቅንዓታችን በፍቅርና ራስን በማዋረድ የተሞላ ቅንዓት ይሆን። የቤተ ቅንዓት በልታኛለችና ከሚለው ሐረግ አጠገብ
በእናንተ ዘንድ ሁሉ በፍቅር ይሁን የሚለውን እናስቀምጥ። አንደኛ ቆሮንቶስ 16 ከቁጥር 14። ከዚህ በተጨማሪ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩም፣ እያሰባችሁ ትጉ። ሐዋርያት 20 ከቁጥር 31 የሚለውን ቃል እናስተውል። 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩም፣ እያሰባችሁ ትጉ። እዚህ ላይ አንድ መንፈሳዊ ምክር ልሰጥ እወዳለሁ። ክርስቲያን መልካም ምግባራት እርስ በርሳቸው የተያያዙ እንጂ የተነጣጠሉ አይደሉም። አንዱ ከሌላው የተዋሃደ ነው። መንፈሳዊ ቅናት የሚገለጥበት መልካም ምግባር ከክርስትናው ሕይወት የተለየ ወይም ብቻውን የሚቆም አይደለም። ይልቁንም ከየዋህነትና ከጥበበኝነት ጋር የተዋሃደ ነው። ከጨዋነትና ከፍቅር ጋርም እንደዚሁ። የተሟላውን የክርስትና ሕይወት የምናገናኝ በዚህ መንገድ ነው። በእርግጥም መልካም ምግባራት እርስ በርሳቸው አይቃወሙም፣ ይደጋገፋሉ እንጂ። በዚህም መንፈሳዊ ሰው ትክክለኛውን የፍጽምና ደረጃ ይቀዳጃል። የመጨረሻው መንፈሳዊ ገለጻ ምን አይነት ምድርን ይወርሳሉ? አንደኛ፣ ምድሪቱ መዝሙረኛው በመዝሙሩ የገለጻት የሕያዋን ምድር ናት። እግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። መዝሙር 26 ከቁጥር 13። ወይም ምድሪቱ ቅዱስ ዮሐንስ በራእዩ የተመለከታት አዲሲቱ ምድር ናት። ራእይ 21 ከቁጥር 1። ወይም ደግሞ ቅዱሳኑ የሚኖሩባት የቅዱሳን ግዛት ናት። ሁለተኛ፣ የዋህ ሰው የሚወርሳት ይህችኑ የምንኖርባት ምድር ነው። ከሰማያዊው ውርስ በተጨማሪ የዋህ ሰው በየዋህነቱ በምድር ባሉ ሰዎች ሁሉ ይወደዳል። ስለሆነም ስለ የዋህ ሰው በሦስተኛ ተራ ቁጥር የተጠቀሰው ስለ እርሱ ቢባል የበለጠ ይስማማዋል። ይህችኛይቱንም አዲሲቷንም ምድር ይወርሳል። ይህም ማለት ምድራዊቷንም ሰማያዊቷንም ምድር ይቀዳጃል ማለት ነው። በዚህችኛይቱ ምድር የሚኖሩ ሰዎች በረከትና ከዚህችኛይቱ ተለይተው ወደ ሕያዋን ምድር የገቡት ሰዎች አጋርነት ከእርሱ ጋር ይሆናሉና ይላል እግዚአብሔር ቅዱስ ቃል። የሰማነውን በልቦናችን እናሳድር ዘንድ የዋሃትን ልቦና በልባችን እንይዝ ዘንድ እግዚአብሔር በረከቱና ኃይሉን ያድለን። ቅዱሳን በረከት የቤታችን የቅድስት ድንግል ማርያም አማላጅነት ረድኤትና በረከት አይለየን።